ቃል ከመከላከያም እንደዚሁ ፕሮግራም ሲኖር ማለፊያ ይመጣልኛል። እውነት ለመናገር መኪና ራሴ ስለማልነዳ በጣም በቃ መንዳት ያለብኝ ግዴታ ካልሆነ በስተቀር መኪና ስለማልነዳ እኔ ቪአይፒ ፓስ ምንም አይሰራልኝም። የት ሄድበታለሁ፣ የት ቆምበታለሁ፣ ምን እጠቀምበታለሁ? ምንም አያደርግልኝም። የሆነ ቦታ ልግባ ስልም ሰው አትገቢም ወይ ምናምን አይለኝም። ወይም የሆነ ነገር ገጥሞኝ አያውቅም። አንድም ቀን የተሰጠኝን በህጋዊ መንገድ የተሰጠኝን ቪአይፒ ፓስ እንኳን ማለት ነው ተጠቅሜው አላውቅም እኔ እስከማውቀው ድረስ ማለት ነው። ከዛ ምንም አላልኩም። እኔ በቃ ጠይቀውኝ ምናምን ወደ ቤቴ የምመለስ ነው የመሰለኝ። እዛ ምቆይም አልመሰለኝም ጨርሶ ማለት ነው። ከዛ አደርኩኝ። ሰኞ መጣ። ከዛ ልብሴን ምናምን እንዲመጣልኝ ተደረገ። የሚለበስ ምናምን ነገሮች እንዲመጣልኝ ተደረገ። ከዛ በኋላ በቃ ሰኞ ከሰዓት ፍርድ ቤት ልደታ ፍርድ ቤት ይዘውኝ ሄዱ። በጣም ብዙ ሰው ስለነበረ ወረፋ ሳይደርሰኝ ቀረ። ከዛ እንደገና ማክሰኞ ጠዋት ይዘውኝ ሄዱ ድጋሚ 16 ጠዋት ላይ 4 ሰዓት ላይ ፍርድ ቤት ቀረብኩኝ። ከዛ ኢንስፔክተሩ በሰዓቱ የቀረቡት ኢንስፔክተር ይሄንን ቪአይፒ ፓስ ተጠቅመው የተለያየ ማይገባበት ገብተው ማይኬድበት ሄደው እንደዚህ አይነት ነገር አድርገው ጥፋት መፈጸሙን ወይም የተፈጸመ አደጋ ወንጀልም ምንም ካለ ለማጣራት 14 ቀን ይሰጠኝ ብሎ ጠየቀ። ከዛ ክቡር ዳኞቹ ደግሞ ምን ይላሉ ወይዘሮ በረከት ብለው ስጠይቁኝ፣ ክቡር ፍርድ ቤት እኔ ነኝ ወረቀቱን ለህግ ለመተባበር ብዬ አስመጥቼ ከሹፌሬ የሰጠኋቸው እኔ ነኝ ማለት እኔ የስራ ሰው ነኝ። በህጋዊ መንገድ የተለያዩ መስሪያ ቤት የሰጡኝን ቪአይፒ እንኳን ተጠቅሜ ማክሰው አይደለሁም። ምን ያደርግልኛል ቪአይፒ? የትኛው መስሪያ ቤት ልገባ፣ የቱ ጋር ፓርክ ላደርግ፣ ምን ልጠቀምበት? ምን ያደርግልኛል ቪአይፒ ፓስ? ምንም አይሰራልኝም። ቪአይፒ አይዲ የሚሆነ ቪአይፒ ፓስ ለእኔ ምንም የሚጠቅመኝ ነገር የለም። እና እኔ እንዴት እንደሆነ አላውቅም። እኔ ለመተባበር ራሴ ነኝ አስመጥቼም የሰጠኋቸው። የገባሁበትም ያረኩትም ነገር የለም። ህገ ወጥም አይደለም። እኛ ጋር ሶፍትዌር ባለሙያ አለ። እሱ ነው እኔ በሌለውበት አፕላይ አድርገው የኔ ባለሙያዎች ናቸው ሄደው ያመጡት። ፎረንሲክ መመርመር ይችላል። ህገ ወጥ ነው ህጋዊ ነው የሚለውን ነገር በፎረንሲክ ምርመራ መረጋገጥ ይችላል አልኳቸው ማለት ነው። ከዛ በኋላ ወረቀቱ ይቅረብልኝ አሉ። ክቡር ፍርድ ቤቱ ወረቀቱ ይቅረብልን አሉ። ቪአይፒዋ ማለት ነው። በሰዓቱ አልያዙትም ነበር መርማሪው። እሺ ለከሰዓት አሉ እና ለከሰዓት ቀጠሩ። አልደረሰለትም ወረቀቱ። ለምርመራ ሄዷል ሊበል ሳሙኤል ብቻ ሄዷል አለና ለህዳር 17 ሐሙስ ቀን ጠዋት 4 ሰዓት የመጨረሻ ቀጠሮ ይዘው ይቅረቡ ተባለ። እሺ ከዛ በኋላ በተለያየ ነገርም እጠረጥራታለሁ፣ በሳይበር ጥቃትም እጠረጥራታለሁ፣ በግብር ስወራም እጠረጥራታለሁ አሉ። ከዛ ክቡር ፍርድ ቤቱ መጠርጠር መብትክ ነው። ፍርድ ቤት በመረጃ አይደለም የሚሰራው፣ በማስረጃ ነው የሚሰራው። መረጃ እናንተ ለመጠርጠር በቂ ሊሆን ይችላል። አንድ ሰው ለመጠርጠር ጥቆማ ሊመጣበት ይችላል። ፍርድ ቤት ግን በጥቆማ አይደለም የሚሰራው፣ ሰነድ እያየ ነው። ሰው ላይ ምንም ነገር የሚያደርገው ሰነድ እያየ ነው። ስለዛ በረከት በእንዲህ አይነት አንተ በምትለው ነገር የተጠረጠረች ከሆነ በቂ ማስረጃ አቅርብልን። የት አለ ሰነድ ወረቀት አቅርብ ሲባል አይ ለጊዜው ያዝኩት ቪአይፒውን ብቻ ነው አለ። ቪአይፒውን አየ። ይሄ ደግሞ ለማሰር በቂ ምክንያት ስላልሆነ ምርመራውን ቀጥሉ፣ የተፈጸመ ነገር አለ የምትሉ ከሆነ የተለያየ ነገር አለ ብላችሁ የምታስቡ ከሆነ ምርመራችሁን ቀጥሉ፣ ግን እሳቸውን አስሮ ማቆየት ተገቢ ነው ብለው ስላላመነ ይሄ ችሎት የዋስትና መብታቸው ይጠበቅ አለ። መቼ? ህዳር 16 ቀርቤ ህዳር 17 ላይ የዋስትና መብት ተሰጠኝ፣ ትፈታ ተብሎ የመፈቻ ትእዛዝ ተሰጠኝ ማለት ነው። ከዛ መርማሪው ይግባኝ አለ። ይግባኝ ሲል ወዴት ነው ኬዙ የሚሄደው? ጠቅላይ ፍርድ ቤት ነው። ቀጥታ ወደ ጠቅላይ ፍርድ ቤት ሄድን። ጠቅላይ ፍርድ ቤት 3 ዳኞች ናቸው፣ ወንዶች ናቸው። ቀረብን። ከዛ ቀረብንና የተለያዩ ነገር አነሱ። ተነሳ መርማሪ 2 ሆነው ነው የቀረቡት። የተለያየ ሀሳብ አነሱ ዳኞቹ። እዚህ የመጣችሁት በቪአይፒ ወረቀት ዋስትና ለምን ተሰጣቸው? በቂ ምርመራ ሳናደርግባቸው በማለት ቅሬታ ይዛችሁ ነው የቀረባችሁ። ስለዛ ስለሱ ብቻ አውሩ ተባሉ። ከዛ አወሩ። ሌላም እኛ በመኒ ላውንደሪም ይኖራል ብለን እናስባለን። የተለያየ ይሄ ምንድነው የሚባለው ሀዋላ የሚባለው ነገር እሱንም እናስባለን። የተለያየ ነገሮችን እናስባለን።
ሲሉ ማሰብ ትችላላችሁ፣ ሌላ ምርመራ መዝገብ ክፈቱ፣ አሁን እዚህ የመጣችሁት ግን በይግባኝ ነው፣ ስለሱ ነው የምንነጋገረው አሉ። ከዛ አንድ ቀጠሮ ሰጡ። ተወያይተን ዳኞቹ ማለት ነው ክርክር አድርገናል። በደንብ ተከራከርንና ተወያይተን አንድ ቀጠሮ ይሰጠና በዛ ቀጠሮ መሰረት ስለ ጉዳዩ ውሳኔ እንሰጣለን ብለው ዳኞቹ ቀጠሮ ሰጡ ማለት ነው። በዛ ቀጠሮ ቀን ቀረብኩኝ። ዳኞቹ ግራና ቀኝ ተነጋገሩና እሳቸውን አስሮ ማቆየት ተገቢ ነው ብለን አላመንም፣ የልደታ ፍርድ ቤቱን ውሳኔ አጽንተናል አሉ። ዋስትና ጸና ማለት ነው። ትፈታ ብለው ጠቅላይ ፍርድ ቤትም የመፈቻ ትዕዛዝ አወጣ። ከዛ በኋላ የመፈቻ ትዕዛዝ ሲያወጣ ቤተሰቦቼ አሁንም የልደታውንም ወስደው ነበረ፣ የጠቅላዩንም ይዘው ሄዱ ሊያስፈቱኝ ማለት ነው። ምክንያቱም ጠቅላይ ፍርድ ቤትም እሷን ማሰር ተገቢ አይደለም፣ ምንም አይነት የተለየ ነገር አላገኘንም፣ እሷ ለማሰር የሚያበቃ በቂ ምክንያት አላገኘንም አሉ። ከዛ ሄድኩኝ ማለት ነው። 2 ቀን ዝም አሉ። ወረቀቱን ተቀብለው መፈቻውን ዝም አሉ፣ ሳይፈቱኝ ቀሩ። ቤተሰቦቼ ለምንድን ነው ማትፈታው? ለምንድን ነው ማትለቀቀው? ያው ደጋግሞ ይጠይቃሉ እየገቡ ማለት ነው። ከዛ ሲገቡ ሲጠይቁ እንፈታታለን ትፈታለች አሉ። 2 ቀን ካደርኩኝ በኋላ ጠሩኝና በረከት ተፈተሻል አሉ። ከዛ ተፈተሻል አሉ። ያ ማለት መቼ ነው? ህዳር 22 ነው። ተፈተሻል በቃ ተባልኩኝ። ህዳር 22 ማለት ነው። ኦኬ ብዬ እቃዬን ምናምን አዘጋጅቼ ልወጣ ስል አይ እንደገና በሌላ ኬዝ ስለምንፈልግሽ እዚሁ ግቢ በቁጥጥር ስር ውለሻል አሉ። እዛው ግቢ ከግቢው ሳልወጣ በቁጥጥር ስር አልኩ ማለት ነው። ከዛ ምን አርጌ ነው? ምንድን ነው? ምን ኬዝ ገጥሞኝ ነው? ምን ተፈጥሮ ነው አልኩኝ። ከዛ ምን ተፈጥሮ ነው ለምንድን ነው ስል አይ በህገ ወጥ የሰው ዝውውር ጠርጥረንሻል አሉ። እንደገና አሻራ ስጪ አሉ። አሻራ ስጪ፣ አሻራ መስጠት አለብሽ ተባልኩ። እሺ አልኩ። አሻራ ሰጠው። እንደገና እንደ አዲስ ፎቶ ተነሳው። እንደ አዲስ ልዩ ልዩ ነው የሚባለው መሰለኝ የእንትን የህገወጥ የሰው ዝውውር ወይም ሂማን ትራፊኪንግ የሚመለከተው የዛ ዲፓርትመንት ነው። ልዩ ልዩ የሚባል ዲፓርትመንት ነው። እዛ ተመዘገብኩኝ። እንደ አዲስ እቃዬን ቁጭ አድርጌ እንደ አዲስ እስረኛ ገባው ማለት ነው። በቃ ከግቢው ግን ሳልወጣ ነው እዛው በቁጥጥር ስር ያልኩት። ከዛ እንትኗ ኢንስፔክተሯ አጠገቤ ስለነበረች እኔን የተረከበችኝ ማለት ነው። የጠየኳት ጥያቄ ምንድን ነው? ማንን ከየት ወዴት አዘዋውሬ ነው? በእኔ ስም ማን ከሀገር ወጥቶ ነው? ምን አርጌ ነው? ምን አርግ ማለት ማንን ነው ያዘዋወርኩት? ማንን ነው? እኔ ማንንም ሰው ከሀገር አስወጥቼ አላውቅም። ምንም አይነት ነገር አርጌ አላውቅም። ህገወጥ ሰው መውሰድ ምናምን አርጌ አላውቅም። እና ስለዚህ ጉዳይ አስረጅኝ አልኳት። እዛው ፍርድ ቤት ተሰሚዋለሽ አለችኝ። ነው አዎ እሺ። ከዛ በንጋታው ከሰዓት ፍርድ ቤት ቀረብን። የት? አራዳ። ሌላ በፊቱ ልደታ ነበር፣ ቀጥሎ አራዳ ቀረብን። አራዳ ስቀርብ በጣም አሞኛል። በነገራችን ላይ እዛኔ በጣም እያመመኝ ነበረ። በጣም ማለት ነው። በቃ መቆምም አቅቶኛል። ቀጥታ ማንበብ ጀመረች መርማሪዋ ማለት ነው። ንብረትነቱ የወይዘሮ በረከት ወርቁ አደራ የሆነ እና ታርጋ ቁጥሩን ጠቅሳ ይሄ መኪና በ2016 ዓመተ ምህረት መስከረም ወር ላይ 8 ኤርትራዊና 3 ኢትዮጵያዊ ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። ስለዛ የህገ ወጥ የሰው ዝውውር ተፈጽሟል ብለን እናምናለን። ለመመርመሪያ 14 ቀን ይሰጠን ብሎ አነበቡ። እንዲህ አልኩኝ። ማለት ኢትዮጵያን ቱር ኦፕሬሽን የኔ ነው። ቱር እሰራለሁ። የመናዊም ይሁን ናይጄሪያም ይሁን ከየትም ይምጣ ፈረንጅም አበሻም ቢሆን ሲመጣ እኛ ጋር እስከ ከፈለ ድረስ እጎበኛለሁ እስካለ ድረስ የፈለገበት ክልል ከጫፍ እስከ ጫፍ ድረስ ሰላማዊ ይሁን እንጂ ያ ቦታ እነሱ የሚሄዱበት ቦታ ሰላማዊ እስከሆነ ድረስ ማለት ነው። ቀጥታ መኪናዎቻችንን መከራየት ይችላል ማንም ሰው። እኔ በዛ ሰዓት በ2016 መስከረም ወር ኢትዮጵያ ውስጥ የለሁም። ከዛ እሺ ለመመርመር ለማጣራት ነገሮችን ቼክ ለማድረግ 10 ቀን ይሰጣቸው ብሎ ዳኛው 10 ቀን ሰጣቸው። ከዛ ያንን 10 ቀን ተሰጣቸውና ለምርመራ ወደዛ ወደ ማረፊያ ተመለስኩ ማለት ነው። 10 ቀኑ ከሞላ በኋላ ተመልሼ የቀረብኩኝ።
ሌላ ዳኛ ጋር ቀረብኩ። በፊቱ ዳኛ ቀርተው ሌላ ዳኛ ጋር ቀረብኩኝ። እሳቸው ጋር ሲቀርብ ደግሞ 7 ቀን ሰጣቸው። 7 ቀን 1 ሳምንት ማለት ነው። አለቀ። ከዛ ለመመርመሪያ መዝገቡን ለመመርመር የመጨረሻ 3 ቀን ይሰጣት ተባለ። ይሰጣቸው ተባለ። እሺ አልኩኝ። 3 ቀኗ ተሰጣቸውና በዛ ቀን ስንቀር እንደገና ሌላ ዳኛ ጋር ይዘውኝ ሄዱ። 5ኛ ዳኛ ማለት ነው። ሌላ ዳኛ ጋር ቀረብኩኝ። ሁሌም ሲሄድ የተለያየ ዳኛ ጋር፣ አንድ ዳኛ ጋር ቀርቤ አላውቅም። ከዛ ሲሄድ ወረቀቱንም አልገለጡም ዳኛው፣ ሰነዱንም ቼክ አላረጉም፣ ፊቴንም አላዩም ቀና ብለው። ጉዳዩ ትንሹ ስብስብ ስለሆነ 14 ቀን ይሰጣቸው አሉና 14 ቀን ተሰጣቸው ማለት ነው። ተቃወምኩኝ። ክቡር ፍርድ ቤት ይሄ ስህተት ነው። ምክንያቱም እንደምታውቀው ጊዜ ቀጠሮ በባህሪው ቀኑ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። አንድ ሰው 10 ቀን ተሰጥቶት 14 ቀን ሊሰጠው አይችልም። 10 ቀን ከተሰጠው 8፣ 7 እያለ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። 3 ቀን ለመጨረሻ ጊዜ ተብሎ ተሰጥቶኝ እንዴት ነው 14 ቀን ድጋሚ የሚሰጥብኝ? አግባብነት የለውም። ይግባኝ ይላሉ አልኩኝ። ከዛ በኋላ ይግባኝ አልኩኝ። እዛው አራዳ ከፍተኛ ሆኖ 5ኛ ፎቅ ላይ ቀረብን ማለት ነው። ከዛ ቀረብን ማለት ይግባኝ አልኩኝ። የተከበረው ፍርድ ቤት የተሰጣ ጊዜ በቂ ነው። 48 ቀን ታስሬያለሁ። ይግባኝ 48 ቀን ታስሬያለሁ። ያለ አግባብ ነው የታሰርኩት። ምንም አይነት ህገወጥ የሰው ዝውውር እኔ አልተሳተፍኩም። ምንም ነገር የለም። መኪና በ2016 መስከረም ወር 8 ኤርትራዊ ጭኗል። ህገወጥ የሰው ዝውውር ነው እንዴት ይባላል? ማለት ሰዎቹ ከሀገር አልወጡም። እንግዶች ናቸው ወይ ጦር መሳሪያ ይዘው አልተገኙም፣ ወይም ደግሞ ኮንትሮባንድ ይዘው አልተገኙም። እነዚህ ሰዎች እንዴት ነው እንዲህ ሊሆን የቻለው? እንዴት እንደዚህ ልጠየቅ እችላለሁ ብዬ አልኳቸው ማለት ነው። ከዛ በኋላ ዳኛውም እስቲ መዝገቡን ላይ የግል ተዘዋወረ የሚባልም ሰው የለም። የሰው ስምም የለም ጨርሶ። ማለት ምንም አይነት ሰው ያዝ እያደረገን ስለሆነ አንድ የኮፒ ሊንክ አድርጎልን ያዝ እያደረገ ነው። በረከትን እየያዘ ስለሆነ አንድ ኮፒ ሊንክ አድርጉት። አንዴ ሪፖስት ማለት ነው። ሪፖስት ማድረጊያውን ለምን ጃም ስለሚኖር እንትን አድርጉት። ታች ላይ 32,000 ነው የሚታየኝ። ሂዱ አንዴ። እስከዛ እነሱ ኮፒ ሊንክ እያደረጉ ክሱ መጀመሪያ የተከሰስሽበት ክስ እያለ ነው እዛው እስር ቤት ሆነሽ ሌላ ክስ የመጣው ነው እንደተረዳ ነው ከሆነ። ሁለተኛ ነገር መኪኖቹ እነዚህ ምክንያቱም ሶሻል በቪአይፒ አንድም ቀን ሳይሰጣት በቪአይፒ ተፈተሽ መጀመሪያ የመያዝሽ ምክንያት የቪአይፒ ወረቀት ነበር። ከዛ እሱ ከተለቀቅሽ በኋላ እዛው እስር ቤት ፍርድ ቤቱ እንደፈታሽ ፖሊስ ደግሞ ከዛው ከፍርድ ቤት ሳትወጪ ወይ ከእስር ቤት ሳትወጪ እንደተለቀቅ መልሶ በር ላይ ያዘኝ ነው የምትይው። ይዞ አስገብቶኝ ጥያቄ ጠይቀኝ። ኦኬ ስትናገሪ ወይ ደግሞ ከሶሻል ሚዲያ ላይ ወደዚህ ላይቭ ከመምጣቴ በፊት ሶሻል ሚዲያ ላይ የጻፉትን ነገር እያየው ነበር እና ክስሽ የተቀመጠው በህገወጥ የሰዎች ዝውውርና እንዲሁም ደግሞ በታክስ ስወራ የሚል ነገር አይቻልም። እርግጠኛ ምናልባት አይተሽ ካልሆነ። ሁለተኛ እነዚህ የሰዎች ዝውውር ኦኬ እዛ ሶሻል ሚዲያ ላይ ጻፈውን አይቻልም። ሌላ ምንድን ነው ሀገር ውስጥ አልነበርኩም ለሱ ማስረጃ ማሳየት ይቻላል። አለሽ ማስረጃዎች የሀገር ውስጥ አለመኖርሽ የሚያሳዩ? ቱር ጋይድ እና አንድ ሹፌር መኪና ይዞ ይሄዳል። አፋርም ሊሄድ ይችላል፣ መቀሌም ሊሄድ ይችላል፣ ደቡብ ክልል መኪኖቹ የምንድን ናቸው? ያንቺ ናቸው? ባሌ ማውንቴን ሊሄድ ይችላል። ቱር ናቸው፣ የኔ ናቸው። ቱር ነው የሚሰሩት። የቱር ባታቸው ራሱ የቱር ነው። ምን ቱር ነው ያንቺ? ምን ቱር የሚባል ያለ? እኔ በሰዓቱ ኢትዮጵያን ቱር። ኦኬ። ስለዚህ ተከራይቶ ቱር በሚያደርጉ ሰዎች ነው። ተከራይቶ በሚጠቀሙ ሰዎች ነው። መከራየት ሳይሆን ተከራይቶ አይደለም፣ የጉብኝት ነው የሚከፍሉት። ፓኬጅ ነው።
መኪናው አይከራይም። ምንድነው መኪናው ክራይ ሳይሆንም ከዚህ ቦታ ወደዚህ ቦታ መሄድ እንፈልጋለን። ለምሳሌ ቱር ጋይድ እንፈልጋለን ሊል ይችላል፣ አልፈልግም ሊል ይችላል። ለምሳሌ ቦታውን አውቀዋለሁኝ ምንም ችግር የለውም ካለ ማለት ነው ያለ ቱር ጋይድ በሾፌር ብቻ መሄድ ይችላሉ። አይ ስለ ቦታው ማብራሪያ እንፈልጋለን ቱር ጋይድ የሚደረግልን ካሉ እዛው ኮስት ላይ ይጨመርባቸውና ቱር ጋይድ ይዘው ይሄዳሉ ማለት ነው። አስተርጓሚ እንፈልጋለን ካሉ እንዲሁ አስተርጓሚ ይዘው ይሄዳሉ ማለት ነው። እንግዲህ ያ ማለት እንግዳ በየቦታው ሲሄድ እንግዳ ይዘው ሲሄዱ እኔ ባለቤትም ብሆን ማንኛውም አይነት እንግዳ ወደ ኢትዮጵያ መጥቶ ሲጎበኝ አብሬ ሄጄ አልጎበኝም፣ አብሬ ሄጄ አላይም። የራሱን የቻለ ድርጅቱ ማናጀር አለው፣ ስምሪት አለው፣ የመኪና ስምሪት አለው። ስራው ገብቷል። በራሱ ቢተዳደር ስራ ነው። ራሱን የቻለ አንድ ድርጅት ነው፣ አንድ ተቋም ነው። ስለዛ የዛኔ እነዚህ እንግዶች በሄዱ ሰዓት እኔ በአጋጣሚ አገር ውስጥ አልነበርኩም። ምክንያቱም አዲስ ዓመት ስለነበረ ከልጆቼ ጋር ነበርኩኝ አየርላንድ ማለት ነው በሰዓቱ ገባ። ብኖርም ግን ኢትዮጵያ ውስጥ ላልሰማ እችላለሁ። እንግዳ መጥቶ መኪና ይዞ ቢወጣ ወይ ወደ ሆነ ቦታ ቢሄድ ማለት ነው ላልሰማ እችላለሁ። አልሰማም። ለምን አልጠይቅማ? ይሄ መኪና ወዴት ሄደ፣ ምን ይዞ ሄደ፣ እንግዳ ይዞ ሄደ ወይ ምናምን ብላ አትጠይቅም። ለምን? ራሱን የቻለ ለዚህ ስራ የተቀጠረ ማኔጅ የሚያደርግ ራሱን የቻለ ቲም ስላለ እነሱ ማኔጅ ያደርጋሉ እንጂ እኔ ይሄን ነገር ማኔጅ አላደርግም ማለት ነው። ስለዛ እነዚህ እንግዶች ኦሮሚያ ክልል ነበሩ፣ እየተዘዋወሩ ሲያዩ ነበረ። ወደ ተልተሌ ነጭ ሳር ፓርክ ምናምን እየሄዱ ነበረ ተብሎ ደረሰኙ ላይ ተጽፏል። ገባ። እንግዳ እንትን ሲል የሆነ ፑር ኮኔክሽን ይላል። ኤኒዌይ እንዴት እንደሆነ አላውቅም። እየተሰማችሁ ከሆነ የት ነው ግን ያለሽው? እንግዶቹ ወደዛ አካባቢ እየሄዱ እንደሆነ ከየት ሆነሽ ነው የገባ? ኢትዮጵያ ነው ያለሽው? ቤቴ ነኝ ያለው። ቤቴ ስትየት የት ሀገር? ኢትዮጵያ ነው ወይስ? ኦኬ። ያው አየርላንድም ቤት ስላለሽ ብዬ ነው። አንዳንዶች ሶሻል ሚዲያ ላይ ወጥታለች ከሀገር የለችም የሚባል ነገር ስላየን፣ ስለዚህ ኢትዮጵያ ውስጥ ነው ያለሽው? ኢትዮጵያ ውስጥ ልጆችን ትቼ ወዴት እሄዳለሁ? ተማሪ ናቸው፣ እየተማሩ ነው። ኦኬ እሺ፣ ጨርሼ ሀሳብሽ ጋፈጣለሁ እንጂ ሄዳለሁ። እና ምንድን ነው ያ ነገር የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት የይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወረችኝ ነበረ፣ ተዘዋውሬያለሁ ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም አለ ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረ ነው ምንድን ነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ የተለያየ